ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ዛሬም እንደተለመደው ወደ እናንተ ይዤላችሁ የመጣሁት አዲስ አስተማሪ ቪዲዮ ይኖረኛል ማለት ነው። በዚህ አስተማሪ ቪዲዮ ላይ በጣም እንደምትማሩበት ተስፋ አደርጋለሁ። ምክንያቱም ብዙ ጊዜ እንደዚህ አይነት ኬዝ በሚያጋጥማችሁ ሰዓት ቶሎ ብላችሁ ወደ ሕክምና ቦታ ሄዳችሁ ምርመራ ማድረግ ይኖርባችኋል። ይሄንን አይነት ምልክት አሁን የምነግራችሁን አይነት ምልክት ካያችሁ በፍጥነት ወደ ሕክምና ቦታ ሄዳችሁ ምርመራ ማድረግ ይኖርባችኋል ማለት ነው። ሁለት ጊዜ ተጠይቄያለሁ ይሄኛውን ጥያቄ ማለት ነው። አንደኛው ጥያቄ ምንድነው? አንድ ሰው ኤችአይቪ ከጠረጠረ ወይም ደግሞ ጥንቃቄ የጎደለው ግንኙነት አድርጎ ኤችአይቪ ከጠረጠረ በኋላ ምርመራ ቢያደርግ በስንተኛው ቀን ከስንተኛው ቀን በኋላ ምርመራ ቢያደርግ ነው ትክክለኛውን ውጤት ማግኘት የሚችለው የሚል ነበር የመጀመሪያው ጥያቄ ነበረው። ሁለተኛው ጥያቄ ደግሞ ምን አይነት ምልክቶች ናቸው ኤችአይቪ ኤድስ እንድንጠረጥር የሚያደርገን ይሄንን በሽታ እንድንጠረጥር የሚያደርጉን ምን አይነት ምልክቶች ናቸው? ስፔሲፊክ የሆኑ ምልክቶች ምንድናቸው? ብዙ ጊዜ በሽታው ስፔሲፊክ የሆነ ምልክት ባያሳይም ግን እየቆየ በሚመጣ ሰዓት በትክክል ስፔሲፊክ የሆኑ ምልክቶችን ሊያሳይ ይችላል። ግን ያ የሚሆነው አንድ ሰው ጥንቃቄ የጎደለው ግንኙነት ካደረገ ከ3 ወር በኋላ ቢሆን መልካም ነው። በምርመራውም ሪዛልቱ ሙሉ በሙሉ ትክክለኛ የሆነ ሪዛልት ለማግኘት አንድ ሰው ግንኙነት ካደረገ በኋላ ጥንቃቄ የጎደለው ግንኙነት አድርጎ ይሄንን ጠርጥሮ ግንኙነት እንዳደረገ ወዲያው ምርመራ ቢያደርግ የዛን ሰዓት የነበረውን ሁኔታ ላያሳይ ይችላል። አያሳይምም። ከበፊት የነበረው ወይም ደግሞ ከ3 ወር በፊት የነበረውን ሁኔታ ብቻ ነው ሪዛልቱ ሊያወጣለት የሚችለው። ስለዚህ እንደዚህ አይነት ጥያቄዎችን ተጠይቀውኝ በዚህ በውስጥ መስመር ማለት ነው መልስ ሰጥቼበታለሁ። ግን ይሄንን አይነት ጥያቄ ያላችሁ ብዙ ሰዎች ልትኖሩት ስለምትችሉ ይሄንን ቪዲዮ እንድታዩት እመክራችኋለሁ። ለሌሎች እህቶች ወንድሞችም ሼር እንድታደርጉት እጠይቃችኋለሁኝ ማለት ነው። እንግዲህ በቀጥታ ወደ ቪዲዮ ስገባ አንድ ሰው ግንኙነት ካደረገ በኋላ ወይም ጥንቃቄ የጎደለው ግንኙነት ካደረገ በኋላ እንደዚህ አይነት ጥርጣሬ ካለበት ይሄንን አይነት የመሰለ ጥርጣሬ ካለበት መጀመሪያ ማድረግ ያለበት አንደኛ መገንዘብ ነው። ከ3 ወር በኋላ ነገሮችን ማስተካከል የሚችለው ወይም ማወቅ የሚችለው በሪዛልት ከ3 ወር በኋላ መሆኑን መጀመሪያ ማወቅ ይኖርበታል ማለት ነው። ሁለተኛው ነገር ደግሞ እንደዚህ አይነት ምልክቶች ኤችአይቪ ኤድስ ከተጠረጠረ ይሄን አሁን የምነግራችሁን አይነት ምልክቶች ቶሎ ላይመጡ ይችላሉ። እነዚህ ነገሮች ብዙ ጊዜ ሊፈጁ ይችላሉ። ከ3 ወር በላይም ሊሆን ይችላል። ግን ግንኙነት አድርጎ ምንም አይነት ምርመራ ሳያደርግ እነዚህን ምልክቶች ከ2 ወር ከ3 ወር በኋላ የሚያይ ከሆነ ጥንቃቄ የጎደለው ግንኙነት አድርጎ ማለት ነው በጣም ጥርጣሬ ካለበት ወዲያው ወደ ጤና ጣቢያ ሄዶ ነገሮችን ቼክ ማድረግና ሪዛልቱን ማየት ይኖርበታል ማለት ነው። ስለዚህ አሁን የምነግራችሁ የመጀመሪያውና ዋነኛው ትልቁ ነገር ምንድነው? የኪሎ መቀነስ የኪሎ መቀነስ ካለ በዋነኝነት ደረጃ የኪሎ መቀነስ ይሄ በሶስተኛ ስቴፕ ላይ የሚመጣ ችግር ቢሆንም ኤችአይቪ ኤድስ ካለበት አንድ ሰው ቶሎ ብሎ እንደዚህ አይነት ችግር ባይፈጠርበትም ግን የኪሎ መቀነስ በከፍተኛ ሁኔታ ይፈጠራል ማለት ነው። ከዛ ባለፈ የጉሮሮ መቅሰል ነው ሁለተኛ ላይ የምናየው ማለት ነው። የጉሮሮ መቅሰል የሚከሰተው ምንድነው? ሰውነታችን በራሱ ሊምፍ ኖድ የምንላቸው ማለት ነው እነሱ በሽታውን ለመከላከል ፊልትሬት ስለሚያደርጉት ማለት ነው ፊልትሬት ስለሚያደርጉት በሽታውን ለመከላከል ብለው እነሱ ስራ በሚበዛባቸው ሰዓት ስዌል ይሆናሉ። በዛ ሰዓት የጉሮሮ መቅሰል ይከሰታል። ይሄ ነገር ደግሞ ብዙ ጊዜ በኤችአይቪ ኤድስ በተጠቃ ብቻ አይደለም ይሄ ነገር የሚታየው ማለት ነው። ሌሎች በሽታዎችም እንደዚህ አይነት ምልክቶችን ሊያመጡ ይችላሉ። ምክንያቱም ሰውነታችን በሽታ የመከላከል አቅሙ ዋነኛው ነገር በዚህ አማካኝነት በዚህ ሜካኒዝም ስለሆነ ይሄ ነገር ሊከሰት ይችላል ማለት ነው። ሶስተኛው ነገር ምንድነው? ደረቅ ሳል ነው። ደረቅ ሳል ካለ ብዙ ጊዜ እንደዚህ አይነት ኬዝ ሊጠረጠር ይችላል ማለት ነው። በተደጋጋሚ ደረቅ ሳል ለብዙ ጊዜ እንደዚህ የሚታይ ከሆነ ከቲቪ እና ኤችአይቪ ጋር የተያያዘ ችግር ስለሆነ ወዲያው ምርመራ ተደርጎ የኤችአይቪ ኤድስ ችግር ነው ወይስ አይደለም የሚለውን ነገር ማስተካከል ይኖርባቸዋል ማለት ነው። ብዙ ጊዜ ግን ደረቅ ሳል የሚታየው ለቲቪ ኬዝ ያለባቸው ሰዎች እንደዚህ ክሮኒክ ስለሆነ በጣም ከባድ ነው። ከባድ የሆነ ደረቅ ሳል ይታይባቸዋል ማለት ነው። ስለዚህ ይሄንን ነገር ማስተካከል ይኖርባቸዋል። ሪዛልቱን ማወቅ ይኖርባቸዋል። ወዲያው ቼክ መደረግ ይኖርባቸዋል ማለት ነው።
በአራተኛ ደረጃ ላይ የፊንጣጣ አካባቢ ላይ እብጠት ሊኖር ይችላል። እንደዚህ አይነት ኬዝ ካለ ብዙ ጊዜ ፊንጣጣ አካባቢ ላይ እብጠት ይኖራል ማለት ነው። እንደዚህ አይነት ኬዝ ልታስተውሉ ትችላላችሁ። በአምስተኛ ደረጃ ላይ የምናየው በተደጋጋሚ ራስ ምታት ካለ፣ ምንም አይነት ጭንቀት ሳይኖርባችሁ፣ ምንም አይነት ስትረስ ሳይኖርባችሁ በተደጋጋሚ ምንም ኬዝ ጭንቅላታችሁን ያመኛል ብላችሁ የማታስቡበት ኬዝ ኖሮ በተደጋጋሚ እንደዚህ አይነት ኬዝ የሚፈጠርባችሁ ከሆነ የጭንቅላት ህመም ከተሰማችሁ ወይም ደግሞ ሄዴክ ካለ ወዲያው በፍጥነት ምርመራ ማድረግ ይኖርባችኋል ማለት ነው። ይሄ ችግር ብዙ ጊዜ አንድ በሽታ በአንድ አይነት ምልክት ብቻ ላይመጣ ይችላል። በተለያዩ አይነት ምልክቶች ሊመጡ ስለሚችሉ እንደዚህ አይነት ችግሮች ማለት ነው ወዲያው ወደ ጤና ጣቢያ ሄዳችሁ ይሄንን ነገር ማስተካከል ይኖርባችኋል፣ ማወቅ ይኖርባችኋል ማለት ነው። ምክንያቱም በጣም ወደማይፈለግ ሁኔታ ውስጥ ሊከታችሁ ስለሚችል የጭንቅላት ህመም ግዴታ HIV ያለበት ወይም የሚጠረጠርበት ብቻ አይደለም። ግን ደግሞ እንደዚህ አይነት ኬዞች ከሱ ጋር በተያያዘ መንገድ ሊመጡ ይችላሉ ማለት ነው። ሌላኛውና ሰባተኛው ነገር ምንድነው? ድካም ወይም ደግሞ እረፍት እያደረጋችሁ እረፍት ላይ ሆናችሁ የድካም ስሜት ካለባችሁ በተደጋጋሚ እንደዚህ አይነት ችግር ካያችሁ የመገጣጠሚያ ህመም ካለ የድካም ስሜት ካለ እረፍት እየወሰዳችሁም እንኳን እንደዚህ አይነት ስሜት የሚሰማችሁ ከሆነ በፍጥነት ይሄንን ነገር ማስተካከል ወይም ማወቅ ምንድነው ችግሩ የሚለውን ነገር ቼክ መደረግ ይኖርባችኋል ማለት ነው። በተለይ ደግሞ ቅድም የነገርኳችሁ ክብደት መቀነስና ድካም እረፍት እያደረጋችሁ ድካም እና የመገጣጠሚያ ህመም ስሜት ካለ በተደጋጋሚ ሁኔታ ይሄንን ነገር ካስተዋላችሁ ወዲያውኑ ይሄንን ነገር ለማወቅ ሪዛልት ማየት ይኖርባችኋል፣ ቼክ መደረግ ይኖርባችኋል ማለት ነው። ወዲያው ሄዳችሁ ወደ ጤና ጣቢያ ቼክ መደረግ በፍጥነት ግዴታችሁ ይሆናል ማለት ነው። ሌላኛውና የመጨረሻው ምንድነው? ምሽት ላይ በመኝታ ሰዓት በነበራችሁበት ሰዓት ብዙ ጊዜ የማላብ ሁኔታ ካለ በተደጋጋሚ ከኢንቫይሮንሜንታል ቴምፕሬቸር ውጪ ሊያልባችሁ በማይችልበት መንገድ ማለት ነው። ግን የሚያልባችሁ ከሆነ ምንም ስራ ሳሰሩ ዝም ብላችሁ የሚያልባችሁ ከሆነ የማላብ ስሜት ካለ ላብ ሁሉ ጊዜ የሚላችሁ ከሆነ ይሄ ነገር ይጠራጠራል ማለት ነው። ስለዚህ ይሄ ችግር በአንድ ሰውነታችን በራሱ ቫይረሱን ወይም በሽታውን ለመከላከል ሙቀት መጠኑን ይጨምራል። በዛ ሰዓት ምንም አይነት ስራ ባትሰሩም እንኳን የሙቀት መጠኑን በሚጨምር ሰዓት የዛ ሰዓት የማላብ ሁኔታ ይኖራል። የዛን ሰዓት ይሄንን ነገር መጠራጠር ይኖርባችኋል። ሁል ጊዜ ግን የምትጠራጠሩት HIV ኤድስ ነው ብላችሁ መሆን የለበትም። ይሄንን አሁን የምነግራችሁን እነዚህን ምልክቶች መጠራጠር ያለባችሁ ጥንቃቄ የጎደለው ግንኙነት ካደረጋችሁ ወይም ደግሞ ለኤችአይቪ ኤድስ ኤክስፖዠሩ ካለባችሁ ወይም ደግሞ የመጋለጥ እድላችሁ ከፍተኛ የሆኑ ሰዎች ካላችሁ ይህንን ነገር ምልክት ካያችሁ ወዲያውኑ መፍትሄ መፈለግና ቼክ ማድረግ ይኖርባችኋል። ራሳችሁን አንደኛ ስትረስ ይኖራል። እንደዚህ አይነት ኬዝ በምትጠራጠሩ ሰዓት በጣም ትልቅ ስትረስ ስለሚኖር ጥንቃቄ የጎደለው ግንኙነት ካደረጋችሁ ከ3 ወር በኋላ ይሄንን ቼክ ማድረግ ይኖርባችኋል ማለት ነው። ምክንያቱም በስትረስ ምክንያትም ብዙ ችግሮች ሊመጡ ስለሚችሉ ከዚህ ነገር ማስተካከልና ይሄንን ነገር ከራሳችሁ ከነዚህ አይነት ስትረስ ራሳችሁን ማውጣት ይኖርባችኋል ማለት ነው። አሁን የምነግራችሁ 3ቱ ምልክቶች በዋነኝነት ኤችአይቪ ኤድስ ነው ወይም ደግሞ ኤችአይቪ ኤድስ ይጠረጠራል ኬዝ ነው ተብሎ ከ50% በላይ ሊሄዱ የሚችሉት 3 ምልክቶችን እነግራችኋለሁ። የመጀመሪያውና ዋነኛው ነገር ከ3ቱ ምልክቶች አሁን ከነገርኳችሁ ውስጥ እነዚህ አሁን ከነገርኳችሁ ሁሉ ጊዜም ኤችአይቪ ኤድስ ያመጣል ማለት አይደለም። ሌሎች በሽታዎችም ሊያመጡት ይችላሉ። ግን በዋነኝነት እነዚህ የምነግራችሁ 3ቱ ምልክቶች ካያችሁ ወዲያውኑ ምርመራ ማድረግ ይኖርባችኋል። የመጀመሪያውና ዋነኛው ምንድነው? በጣም ከፍተኛ የሆነ የክብደት መቀነስ ካለ በከፍተኛ ሁኔታ ማለት ነው። እንደዚህ አይነት ችግር ካጋጠማችሁ ካያችሁ በፊት ከነበራችሁ ክብደት በጣም ከቀነሳችሁ ወይም ከወረዳችሁ ወዲያውኑ ቼክ መደረግ ይኖርባችኋል። በተለይ ደግሞ ጥንቃቄ የጎደለው ግንኙነት አድርጋችሁ እነዚህን 3 ምልክቶች ካስተዋላችሁ ወዲያውኑ ምርመራ ማድረግ ይኖርባችኋል። ሁለተኛውና ዋነኛው ነገር ምንድነው? ድካም ካለባችሁ የመገጣጠሚያ ህመም ካለባችሁ እንደዚህ አይነት ድካሞች የምታዩ ከሆነ በተደጋጋሚ ጥንቃቄ የጎደለው ግንኙነት አድርጋችሁ እነዚህን ምልክቶች የምታዩ ከሆነ እረፍት እያደረጋችሁ የመገጣጠሚያ ህመም ወይም ደግሞ ኢንፍላሜሽን ካጋጠማችሁ እንደዚህ አይነት
ምልክቶችን ካያችሁ ወዲያውኑ ምርመራ ማድረግ ይኖርባችኋል። ይሄም የሚሆነው ጥንቃቄ የጎደለው ግንኙነትና ለኤችአይቪ ለመያዝ ኤክስፖዠሩ ካላችሁ የምትጠራጠሩ ሰው ካለ ወይ ደግሞ ያለበት ሰው አብራችሁ የሚኖር ከሆነ የምታውቁ ሰው አብራችሁ የሚኖር ከሆነና እንደዚህ አይነት ምልክቶችን ካያችሁ ወዲያውኑ ቼክ መደረግ ይኖርባችኋል። ሌላኛውና ሶስተኛው ነገር ምንድነው? ደረቅ ሳልና በዚህ ሁኔታ ላይ ኖራችሁ ወይም ደግሞ ጥንቃቄ የጎደለው ነገር አድርጋችሁ ኤችአይቪ ኤድስ ያለበት ሰው አካባቢያችሁ ላይ ኖሮ ኤክስፖዝድ እንደምትሆኑ የምታውቁ የምትጠራጠሩ ከሆነ ደረቅ ሳል ካለ አንደኛ ነገር ምንድነው ልትጠራጠሩ የሚገባችሁ? አንድ ቲቢ፣ ሁለተኛ ነገር ደግሞ ኤችአይቪ ከሁለቱ ማለፍ ስለሌለበት እነዚህ አይነት ሶስት አይነት ምልክቶችን በራሳችሁ ላይ ካስተዋላችሁ ወዲያውኑ ወደ ጤና ጣቢያ ሄዳችሁ ምርመራ ማድረግ ይኖርባችኋል ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። በጣም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ አስተማሪ ቪዲዮ እስከምንገናኝ ድረስ መልካም ቆዩልኝ እያልኩኝ ቸር ሰንብቱልኝ። መልካም ቆይታ